በመተማ የደረሰው አሳዛኙ የሹፌሮች ግድያ በዝርዝር እንመለከተዋለን። የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፋንታነህ በባህር ዳር ከተማ ታሰረ። በሰሜን አሜሪካ በሙቀት ማዕበል የተነሳ በደርዘን የሚቆጠሩ ሰዎች ሆስፒታል ገቡ። በኬንያ በተጀመረው ጸረ ሩቶ ተቃውሞ 16 ሰዎች ተገደሉ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምናላችሁ። ለምሽቱ የተመራረጡ መረጃዎችን ይዘንላችሁ ቀርበናል። ዩቲዩብ ቻናላችንን ላይክ እና ሼር በማድረግ ቤተሰብ ይሁኑ። በታጣቂዎች ጥቃት 21 የሚሆኑ ሹፌሮች ተገድለዋል ተባለ። አማራ ክልል ከጎንደር መተማ በሚገኘው መንገድ ሹፌሮች በታጣቂዎች መገደላቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና የአሽከርካሪዎች ጉዳይ በቅርበት የሚከታተል አንድ አካል ለቴኪቫህ ኢትዮጵያ ገልጿል። የአሽከርካሪዎችን ጉዳይ የሚመለከተው በሰጠው ቃል ከጎንደር መተማ ባለው መንገድ ሰኔ 16 ቀን 2017 ዓ.ም ወደ 21 ሹፌሮች በታጣቂዎች ተገድለዋል ተብሏል። የሟቾች ቁጥር ከዚህ ሊያሻቅብ እንደሚችል ለጊዜው የደረሰን መረጃ ይህን እንደሆነ የተገለጸ ሲሆን የተገደሉት ከጅቡቲ ማዳበሪያ ጭነው የመጡና ሌሎች አሽከርካሪዎች መሆናቸውን ጉዳዩን በተጨማሪ አጣርቶ እንደሚገልጽ ጠቁሟል። ሰኔ 13 ቀን 2017 ዓ.ም አሁን ግድያ ተፈጸመ በተባለበት ቦታ አንድ የህዝብ ማመላለሻ ተሽከርካሪ በታጣቂዎች መቃጠሉንም ገልጿል። ይህን ያህል ሰው እየተገደለ ጉዳት ትኩረት የማይሰጠው ለምንድን ነው? እኛ ዜጋ አይደለንም ወይ? ከ1500 ሜትር በላይ ማዳበሪያ ጭነው የመጣን ሹፌር እልል ብሎ ይቀበሉታል እንጂ እንዴት ይገደላል? ሲል ይኸው የአሽከርካሪዎች ጉዳይ የሚመለከተው አካል ሀዘን ጠይቋል። በጎጃም መስመር በኩል ያለው እንቅስቃሴ ከሌሎች አንጻር የተሻለ ነው ሲል የገለጸው ማህበሩ የሚከፈል ገንዘብ ካለ እንጂ ግድያ የለም ብሎ የሁለቱ ደቡብ ጎንደር ከወሎ ከተወጣ በኋላ ከጋይንት እስከ ሰሜን ጎንደር ድረስ ጫካማ ቦታ ነው፣ ታጣቂዎች 2-3 ሆነው ጥቃት ያደርሳሉ ሲል አስረድቷል። በተያያዘ ዜና በድሬዳዋ መስመር ቦርደዴ ተብሎ በሚጠራው አካባቢ ሰኔ 17 ቀን 2017 ዓ.ም ምሽቱን አንድ አሽከርካሪ በታጣቂዎች ታግቶ እንደተወሰደ ያለበትም እንዳልታወቀ ማህበሩ ለቴኪቫህ ኢትዮጵያ ተናግሯል። በተለይም የጸጥታ የኬላ የመንገዶች ችግሮች በዘርፉ በእጅጉን እንደፈተኑት ለመንግስት አካላትም እንዳሳወቀ የገለጸው ማህበሩ ለምሳሌ ኬላ ላይ የሚጠየቅ ክፍያን በተመለከተ የትራንስፖርትና ሎጂስቲክ ሚኒስቴር አካላት የሚታገትበት ቦታ እየሄዱ በቪዲዮ ቀርጸው በፓርቲ ደረጃ ነው ያቀረቡት። የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፋንታነህ በባህር ዳር ከተማ ታሰረ። የኢትዮጵያ ጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪና የባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማህፀንና ጽንስ ስፔሻሊስት ፕሬዝዳንት ዶክተር ዳንኤል ፋንታነህ በአማራ ክልል ባህር ዳር ከተማ በቁጥጥር ስር መዋሉን ምንጮች ለአዲስ ስታንዳርድ ገለጹ። ለጉዳዩ ቅርበት ያላቸው አንድ ምንጭ ዶክተር ዳንኤል በባህር ዳር ከተማ 13ኛ ፖሊስ ጣቢያ በስር ላይ እንደሚገኝ ጠቅሰው ነገር ግን እዚህ ያሉ ሰዎች እንደነገሩ በማንኛውም ጊዜ ወደ አዲስ አበባ ሊወሰድ ይችላልን ብለዋል። ዶክተር ዳንኤል በጤና ባለሙያዎችና በህብረተሰቡ ወንድ ሰፊ ተቀባይነት ያገኘው ዶክተር ደቦል የተሰኘ የፌስቡክ ገጹን በመጠቀም በጤና ባለሙያዎች ንቅናቄ ላይ ጉልህ ሚና ተጫውቷል። የጤና ባለሙያዎችን ጉዳይ በተመለከተ ሂውማን ራይትስ ዛሬ ባወጣው መግለጫ የኢትዮጵያ መንግስት በቁልፍ የጤና ባለሙያዎች ማህበራት ላይ የወጣውን እገዳ በአስቸኳይ እንዲያነሳና ያልተፈቱ የጤና ባለሙያዎችን ጥያቄዎችን እንዲፈታ ጠይቋል። በሰሜን አሜሪካ በሙቀት ማዕበል የተነሳ በደርዘን የሚቆጠሩ ሰዎች ሆስፒታል መግባታቸው ተገለጸ። የበጋው የመጀመሪያ ከፍተኛ የሙቀት ማዕበል በምስራቃዊ ሰሜን አሜሪካ መከሰቱን ተከትሎ በደርዘን የሚቆጠሩ ሰዎች ከሙቀት ጋር በተያያዘ በሽታዎች ሆስፒታል ገብተዋል። የአሜሪካ መገናኛ ብዙኃን እንደዘገቡት የከተማዋ ከንቲባ የአስቸኳይ ጊዜ አዋጅ ባወጁበት ወቅት ከ150 በላይ ሰዎች ሰኞ ዕለት በፓስተርን ኒውስ ጀርሲ ከቤት ውጭ በነበረ የትምህርት ቤት የምረቃ ስነ ስርዓት ላይ ታመዋል። በዋሽንግተን ዲሲ ደቡብ ኮሪያ ባንድ ስትሬይ ኪድስ የሙዚቃ ዝግጅት ላይ 6 ሰዎች የሆስፒታል ሕክምና ያስፈልጋቸው መሆኑን ቢቢሲ ዘግቧል። ከዩናይትድ ስቴትስ ሚድዌስት እስከ ኢስት ኮስት እንዲሁም በካናዳ፣ ኦስትሪያ፣ ቡኬክ እና ኖቫ ስኮሺያ ክልሎች የተሰጠ ሲሆን በሳምንቱ ውስጥ ከ160 ሚሊዮን በላይ ሰዎች ይጎዳልም ተብሎ ይጠበቃል። በስተደቡብ በአሜሪካ ምስራቃዊ የባህር ጠረፍ በሰሜን ካሮላይና ውስጥ በደርዘን የሚቆጠሩ ከሙቀት ጋር የተያያዙ ጉዳዮችን ሕክምና ፈልገው ወጥተዋል። በማዕከላዊ ሰሜን ካሮላይና ውስጥ ህጻናትን ጨምሮ ቢያንስ 41 ሰዎች ሆስፒታል መግባታቸውን የሀገር ውስጥ ዜና አውታሮች ዘግበዋል።
የፓስተርን ከንቲባ አንዳሬ ሳይንግ በሙቀት ላይ በአስቸኳይ ጊዜ አዋጅ በማወጅ በአካባቢው የሚደረጉ የመዝናኛ እንቅስቃሴዎችን በመሰረዝ የማቀዝቀዣ ማዕከላትን ከፍተዋል። በኬንያ በተጀመረ ጸረ ሩቶ ተቃውሞ 16 ሰዎች ተገደሉ። ቢያንስ 16 ሰዎች ሲሞቱ 400 ሰዎች ቆስለዋል። ኬንያውያንን የፋይናንስ ሕግ ረቂቅ መነሻ በማድረግ የሀገሪቱ ፓርላማ ጨምሮ ጥሶ የገባውን የጸረ መንግስት ተቃውሞ አንደኛ ዓመትን ለመዘከር ሰኔ 18 ቀን 2017 ዓ.ም በተለያዩ ከተሞች አደባባዮች ላይ ወጥተዋል። ቢቢሲ እንደዘገበው የኬንያ ፖሊስ በሺዎች የሚቆጠሩ ተቃውሞዎችን ለመበተን አስለቃሽ ጭስ ተኩሷል። ባለፈው ዓመት የኬንያ መንግስት የቀረጥ ጭማሪ ለማድረግ መወሰኑን በመቃወም አደባባይ ላይ በወጡ ሰልፈኞች ላይ ጸጥታ አስከባሪዎች በከፈቱት ተኩስ በትንሹ 60 ኬንያውያን ሲገደሉ ሌሎች 20 ሰዎች እስካሁን የደረሱበት እንደማይታወቅ ዘገባዎች ያመላክታሉ። ሟቾችን ለመዘከርና የፖሊስ ኃይል እርምጃን ለመቃወም ዛሬ ናይሮቢ ውስጥ አደባባይ በወጡ ሰልፈኞች በጸጥታ አስከባሪዎች መካከል በተከሰተ ግጭት እስከ ማርፈጃው ድረስ ቢያንስ 16 ሰዎች መገደላቸውን ዶይቼ ቬለ ዘግቧል። ጸጥታ አስከባሪዎች የኬንያ ምክር ቤት ህንጻን፣ ቤተ መንግስትና ሌሎች የመንግስት ተቋማትን በሾሃማ ሽቦ አጥረው በጥብቅ እየጠበቁ እንደሆነ ዘግቧል። ናይሮቢ ውስጥ ግጭቱ ከተቀሰቀሰ በኋላ የኬንያ ሚዲያዎች የተቃውሞ ሰልፍ በቀጥታ እንዲያሰራጩ መንግስት ትዕዛዝ ማስተላለፉ ተሰምቷል። በታጣቂዎች ጥቃት 21 የሚሆኑ ሹፌሮች ተገድለዋል ተባለ። አማራ ክልል ከጎንደር መተማ በሚገኘው መንገድ ሹፌሮች በታጣቂዎች መገደላቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና የአሽከርካሪዎች ጉዳይ በቅርበት የሚከታተል አንድ አካል ለቴኪቫህ ኢትዮጵያ ገልጿል። የአሽከርካሪዎችን ጉዳይ የሚመለከተው በሰጠው ቃል ከጎንደር መተማ ባለው መንገድ ሰኔ 16 ቀን 2017 ዓ.ም ወደ 21 ሹፌሮች በታጣቂዎች ተገድለዋል ተብሏል። የሟቾች ቁጥር ከዚህ ሊያሻቅብ እንደሚችል ለጊዜው የደረሰን መረጃ ይህን እንደሆነ የተገለጸ ሲሆን የተገደሉት ከጅቡቲ ማዳበሪያ ጭነው የመጡና ሌሎች አሽከርካሪዎች መሆናቸውን ጉዳዩን በተጨማሪ አጣርቶ እንደሚገልጽ ጠቁሟል። ሰኔ 13 ቀን 2017 ዓ.ም አሁን ግድያ ተፈጸመ በተባለበት ቦታ አንድ የህዝብ ማመላለሻ ተሽከርካሪ በታጣቂዎች መቃጠሉንም ገልጿል። ይህን ያህል ሰው እየተገደለ ጉዳት ትኩረት የማይሰጠው ለምንድን ነው? እኛ ዜጋ አይደለንም ወይ? ከ1500 ሜትር በላይ ማዳበሪያ ጭነው የመጣን ሹፌር እልል ብሎ ይቀበሉታል እንጂ እንዴት ይገደላል? ሲል ይኸው የአሽከርካሪዎች ጉዳይ የሚመለከተው አካል ሀዘን ጠይቋል። በጎጃም መስመር በኩል ያለው እንቅስቃሴ ከሌሎች አንጻር የተሻለ ነው ሲል የገለጸው ማህበሩ የሚከፈል ገንዘብ ካለ እንጂ ግድያ የለም ብሎ የሁለቱ ደቡብ ጎንደር ከወሎ ከተወጣ በኋላ ከጋይንት እስከ ሰሜን ጎንደር ድረስ ጫካማ ቦታ ነው፣ ታጣቂዎች 2-3 ሆነው ጥቃት ያደርሳሉ ሲል አስረድቷል። በተያያዘ ዜና በድሬዳዋ መስመር ቦርደዴ ተብሎ በሚጠራው አካባቢ ሰኔ 17 ቀን 2017 ዓ.ም ምሽቱን አንድ አሽከርካሪ በታጣቂዎች ታግቶ እንደተወሰደ ያለበትም እንዳልታወቀ ማህበሩ ለቴኪቫህ ኢትዮጵያ ተናግሯል። በተለይም የጸጥታ የኬላ የመንገዶች ችግሮች በዘርፉ በእጅጉን እንደፈተኑት ለመንግስት አካላትም እንዳሳወቀ የገለጸው ማህበሩ ለምሳሌ ኬላ ላይ የሚጠየቅ ክፍያን በተመለከተ የትራንስፖርትና ሎጂስቲክ ሚኒስቴር አካላት የሚታገትበት ቦታ እየሄዱ በቪዲዮ ቀርጸው በፓርቲ ደረጃ ነው ያቀረቡት። ውድ የከሁሉ ሚዲያ አድማጭ ተመልካቾቻችን የዛሬ ዘገባዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት ይሁንላችሁ።